ሰላም እንዴት ዋላችሁ? ሁሉ ሰላም። ዛሬ እኛ ጋር በረዶ ነው። ሰሞኑን ፀሐይ ነበር፣ ሰመር መጣ ብለን ዛሬ ደግሞ ያው በረዶ እየዘነበ ነው። ያው እንግዲህ አየሩ ተቀያሪ ነው። ከባድ ነው የዛሬው ቀን። በረዶውን እያርከፈከፈው ነው። ብርዱም ኃይለኛ ነው። ያላችሁ እንደዚህ ነው የስደት ኑሮ፣ እንደዚህ ነው። ሁሉንም እናስተናግዳለን። በረዶንም ሙቀቱንም ሁሉንም። ህይወት እንደዚህ ነው እናላችሁ። ሀገራችን አንዴ ፀሐይ አንዴ ቅዝቃዜ እያለ ነፍሳችን ሊወጣ ነው። የዩቱብ ቤተሰቦቼ ይኸውላችሁ እዚህ ሀገር መምጣት ከፈለጋችሁ ቅዝቃዜ -40 ድረስ ይደርሳል። ፊንላንድ በጣም በበረዶ የታወቀች ሀገር ናት። በበረዶ በባህር የተከበበች ስለሆነች ባህር ላይ ያለች ስለሆነች ትንሽ ቅዝቃዜ አለ። ይኸው ለእናንተ ለመቅረጽ ለእናንተ ለማሳየት ነው እንደዚህ እየቀረስኩ ያለሁትኝ። ህይወት እንደዚህ ነው። አረብ ሀገር እያለው ሙቀት ነበረ። አሁን እዚህ አውሮፓ ከመጣው ደግሞ ቅዝቃዜው ይፈራረቅብናል። በቃ ይህ ስደት ሀገራችን ላይ መቀመጥ ካልቻልን ስደት በየሄድንበት የተለያየ ኢንቫይሮንመንት ነው ያለው። የተለያየ ብርድ፣ ቅዝቃዜ፣ ሙቀት ሁሉ የተለያየ ነው። ውይ ቅዝቃዜ እጄን ቀዘቀዘኝ። እናላችሁ የዩቱብ ቤተሰቦቼ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ እንድታዩልኝ በትህትና ጋብዛለሁ። በተረፈ መልካም ቀን ይሁንላችሁ ለሁላችሁም። ለመሻባችሁ መልካም አዳር፣ ቀን ለወለላችሁ መልካም ኑሮ። አመሰግናለሁ። ባባይ